ሰላም ውድ ቻናል የቤተሰቦች እንደምን አላችሁ? ዛሬ ሾፒንግ ነው የምናደርገው። የአንድ ሳምንት የሚሆነኝ ሾፕ አረጋለሁ። ወደ ሱፐር ማርኬት ልሄድ ነው። የዱባይ ሾፒንግ ምን ይመስላል የሚለውንም በዛው አብረን እናያለን። የአንድ ሳምንት አስቤዛ ገዛና እንዴት ማኔጅ እንደማደርገው በኔክስት ቪዲዮ ያሳያችኋለሁ። ዛሬ ሾፕ ነው የምናደርገው። እያንዳንዱ ሾፕ የምናደርጋቸውን ነገሮች አብረን እናያለን። ጤናችንን ለመጠበቅ እና ስቴይ ሄልዚ ለመሆን የምናደርገው የህይወት ጉዞ አብረን እናያለን ማለት ነው። ፓርኪንግ እየፈለኩኝ ነው። አይ ቲንክ ዛሬ ሙሉ መሰለኝ ፓርኪንግ። አሁን ወደ ሱፐር ማርኬት እየገባን ነው። ወደ መጀመሪያ የምሄደው ወደ ኦሞ ምናምን የምገዛበት ቦታ አለ። እዛ ሄድና ያለውን ነገር እናያለን ማለት ነው። ሾፒንግ በጠዋት ደስ ይላል። ባይዘው ብዙ ሰው ስለማይኖር ማለት ሾፕ ለማድረግ ለምርጫም አሪፍ ነው። ብዙ እቃ ፍሬሽ ታገኛላችሁ አዲስ ስለሚወጣ ማለት ነው። ስለዚህ ለእናንተም ለምንመክረው ሾፕ ስታደርጉ ጠዋት ብትሄዱ በጣም ደስ ይላል፣ ተመራጭ ነው። ዱባይ ኑሮ ተወዷል። ምክንያቱም ዲተርጀንት ለመግዛት ይሄኛው 12 ድራም እንደምትሉት 12 ድርሃም። ስለዚህ ይሄ ነው ኦፈሩ ያለው። እኛ ቺን ኦፈር ነው የምንገዛው። ስለዚህ አንድ ደግሞ በረኪና አልኩብኛል። በረኪና የምገዛለሁ። ከዛ የጽዳት ነገሮችን ከገዛም በኋላ ወደ ዋናው ነገር ወደ ምግባችን እንሄዳለን ማለት ነው። ወደ ምግባችን ደግሞ አሁን የምጀምረው እንቁላል ነው። እንቁላል ለጊዜው ትንሽ ነው የምገዛው። እንቁላል ተራጋ ሰልፍ ድረስ ስንደርስ እንቁላል ሰልፉ ይሄን ይመስላል። ከነዚህ አንዱን መርጠን አነስተኛውን በብዛት ያው አብዛኛው 30 ፍሬ ነው፣ ግን እኔ ያው ለራሴ የሚሆነኝን ስለሆነ አሁን ደግሞ ወደ እርጎ ሰፈር መተናል። ስለዚህ እርጎ እንመርጣለን። አልመራይ ነው የምጠቀመው። ፕሮቲን ፓውደር አይነት እንትን ነች። ምንም ስኳር የለውም። ለ30 ግራም ፕሮቲን አለው በዚህ እንትን ውስጥ ማለት ነው። ስለዚህ እቺን እንወስዳለን ማለት ነው። አሁን ደግሞ የሆነች ቂጣ አለች። አንዳንዴ ራት ምናምን ስበላ እንደ ሸዋርማ ለመስራት ምትሆነኝ ቂጣ ገዛለሁ ማለት ነው። ገበይ ኦፈር እያየሁ ነው የምገዛው። እሺ እናንተም ኦፈር ቤስት ኦፈር ስታገኙ እትገዙ ነው የምመክራችሁ። ቺክን ነው የምመርጠው በአሁኑ። ስለዚህ ቺክን ወረ ዱባይ ኑሮ ተወዷል ጋይስ፣ ኑሮ ተወዷል። እግዚአብሔር 2 ቺክን ብረስት 11 ብር ነው። ከባድ ነው። ስለዚህ 3 ነው የምገዛው። ለአንድ ሳምንት 3 ቺክን ብረስት ነው የምገዛው። አሁን የምንገዛው አትክልት ነው። ወደ አትክልት ሰፈር ሄዳለሁ ላሳያችሁ። ማይቀረው ነገር ብሩክሊ፣ ያው ምግባችሁን ከአትክልት ጋር መስራት እና መመገብ በጣም አሪፍ ነው ሲባል ሰምተናልና
እኛም እሱን ተግባራዊ ለማድረግ ምግባችን ላይ አትክልትን እንጠቀማለን። ስለዚህ እኔ የምጠቀመው ብዙ ጊዜ ብሮኮሊ እና ካፕሲከሞች ነው። ለአንድ ሳምንት የሚሆነ ድንች አቮካዶ ምን አይነት አቮካዶ እንዳለ አላውቅም። አራት ዝም ብዬ አንድ ምናምን ሲያዩት ራሱ የማያምር አቮካዶ። ያው የገዛናቸውን አትክልቶች ለማጠብ ቬኒገር መጠቀም ይኖርብናል። የቶፉ መንገድ ላይ ነው። ቶፉ ያው ጾም በሚሆንበት ሰዓት ቶፍና እጠቀመዋለሁ። አሁን ጾም ስለሚሆን በጾም ሰዓት ሬድ ኪድኒ ቢን እንጠቀማለን። ስለዚህ ሮብና ዓርብ የጾም ቀን ስለሆነ በእነዚህ ቀን እነዚህን እንጠቀማለን። ዋልናት አልቆብኝም እና አሁን አዝቤዛችንን ጨርሰናል። ወደ ክፍያ ነው የምንሄደው። ሁሉም ካውንተሮች ቢዚ ናቸው። ስለዚህ ቀለል ያለው ካውንተር ጋር መርጠን ቼክ አውት እናደርጋለን። የሳምንት አዝቤዛዬን ኦልሬዲ ሸምቻለሁ፣ ለሳምንት የሚሆነኝ ማለት ነው። ስለዚህ የገዟቸውን አሁን ፔይአውት አድርገን እንወጣለን። ስለዚህ እነዚህን የገዟቸውን ነገሮች እንዴት ለሳምንት እንደማዘጋጃቸው ደግሞ በኔክስት ቪዲዮ ሰራላችኋለሁ። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰቦች ሁኑ። ለሳምንት አስቤዛዎቼ እነዚህን ይመስላሉ። እንደምታዩት ለአንድ ሳምንት የምጠቀማቸው ምግቦች ናቸው። ሾፒንጋችንን ጨርሰን ወጥተናል። አይ ሆፕ ጋይስ የዛሬውን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ እያደረጋችሁ የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የአንድ ሳምንት አስቤዛችንን ገዝተናል። እንዴት ለአንድ ሳምንት እንደምንጠቀሙ ደግሞ በሌላ ቪዲዮ ሰራላችኋለሁ ማለት ነው። ውጪ ሳትመገቡ ቤታችሁ ውስጥ ጤናማ የሆነ ምግብ ሰርታችሁ ለመመገብ የምታስቡ ሰዎች የእኛን መንገድ መከተል ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ